እኔ ልኬልሃለሁ ተጫነው። የተላከልን ተጫነው። ልኬልሃለሁ የተላከልን ተጫነው። ተቀበለው። እና ደግሞ ሳያ ልጅቱን አጭር ጥያቄ ለእሱም በጣም እንዳይከብደው የደፈሯቱ በገመድ የሚወጣውን ካወጡ በኋላ ነው ወይስ ሳይወጡ መጀመሪያ ከስር ነው በልልኝ። እሺ እኔ ባባ እኔ አላቅበትም። በቪዲዮ መግባት ራሱ እንደ ተልኮልሃል። መንካት ብቻ እኮ ነው። መንካት ነው የምልከው። ይኸው አሁን ልክ የመጣልህ የለም። አሁን እኔ በቪዲዮ አልገባም። በቃ መረጃ ስለዚህ በቃ ይሄ ሰውዬ ራሱ አይደለም። ቆይ እኔ ልጠይቀው አንዴ። እሺ ጠይቀው። መሲ ከየት እስከ የት ነው አዝሎ ያመጣት? ሽፍታ እንኳን አያዝልምና ግን ካልክ ከየት እስከ የት ነው አዝሏታል? ወላሂ አዝሏታል። ወላሂ ከዛው ካረፈችበት ማለት ነው። ከየት እስከ የት ነው ያዘላት? ንገረኝ። ካረፈችበት እዛው ትንሽ በቃ ቢያንስ እንኳን 2 ደቂቃ ነው 3 ደቂቃ የምትሆን መንገድ ነው። ስሙ ካረፈችበት አይደለም የምልህ፣ በየቦታው አይደል እንደምናርፈው ስሙ ነው የምልህ። ያኔ ከየት እስከ የት? ከገመዱ እስከ ገመዱ ነው ያዘላት አይደለም? እዚህ አሁን እዚህ አረፍንበት ጋር እዚህ አሁን ተደፈረች የሚባልበት ቦታ ላይ ማለት ነው። የሚባል አልነበርክም እንዳንተ የሚባልበት አትበል። የት ቦታ? እኔ እንኳን ሴቷ ማለት እኔ አሁን እዚህ ጋር ይኸውልሽ ሲጮህ ሰምቻታለሁ። ኖ እሱ አትድገመው፣ አንተ ራሱ አትድገመው። ግን ያዘላት አዝሎ ወደ እናንተ ያመጣት ከየት ነው? የት አካባቢ ነገር? ከጮኸችበት ቦታ ማለት ነው እኛ ድረስ። አንተ የጮሃለች አልቅሳለች አትበል። ከየት የት ወንዝ አካባቢ ነበረ? ወንዝ ምናምን የለም እዛ እና እስከ ገመዱ አካባቢ ነው አዝሎ ያመጣት ወይስ ከገመዱ? አይደለም የምን ገመድ ምናምን። ገመዱ እኮ ቢያንስ ከአንድ ቀን ሌሊቱን ተግዘን 4 ሰዓት ነው የደረስነው ገመዱ። እና ተራራ ሆኖ ዳገት ሆኖ መውጣት አቅቷት ነው ያዘላት ወይስ ምን? እኔ እንጃ። ምን ዳገትም አልወደ ተራራም አልወደ እዛ። እና ምን አይነት ቦታ ነው? ቦታው አትነግረን? የሆነ በቃ ጫካ ነገር ነው። እህትህ ማለት ነች። አብራችሁ እዛ ተካፍላችሁ ጎርሳችኋል። እሱ እንኳን ትዝ አይልህም? ቢያንስ መከታ መሆኑ ሲጀመር እንደናንተ አይነት ሰው ጋር ስትመጣ ነው ህይወቷ የተበላሸው። ግን ቢያንስ አሁን ራሱ በትክክል አውራና በትክክል እና እኔ እኮ ከኔ ጋር አልመጣ። እኔ እኮ መንገድ ላይ ነው የተገናኝ ነው፣ መሻወር ላይ ነው የተገናኝ ነው እኮ። አሁን እኮ አዝላት መጣ፣ ከዛ ገመዱ ወጣ ምናምን ነው። ውሸት ነው። የለም ከጅዳ አይደለም እንደ አብረሃት የመጣኸው? ከጅዳው እና ታዲያ ከጅዳ አብረህ ከመጣ እንደ ነው መንገድ ላይ ያገኘኋት ማለት እኮ። እንደውም እኔ ስጠረጥር እኔ ብቻዬን ነው ገባ። ቆይ እኔ እኮ ቅድም አላመናችሁኝም እንጂ ቅድም እኮ እኔ የጠረጠርኩት ነገር ነበር። ለምን ይመቻለው ነገር ነበር። እኔ አንድ ዘመዴን ይዤ ጌትነት ነው ሌሎቹን ያመጣቸው አለ። ጌትነት ያመጣቸው የጌትነት ወንድምና የገጠር ልጅ እና ማሂን እችን ሀኒን። ይሄ ሰውዬ የይመች እኔ ያየሁትን የነገርኩ ሌላ አንተ አሁን የምትለው ሌላ እኔ ያልኩህን በል ነው የምትለው። እኔ ደግሞ አንተ ያልከው አለልም። ይሄ ልጅ ማለት ነው። ይሄ ልጅ መጠየቅ ያለበት ጥያቄ ብቻ ጠይቁትና ከዛ እንጨርስ። በቃ ማለት ጠይቁት። ሌሎችን መጠየቅ ነው። ጥያቄ መያዝ ብቻ ነው መጠየቅ፣ መልስ መያዝ። መጠየቅ ባይኔ ያየሁትን ነገር ሳልደብቃችሁ ለህሌናዬ ብዬ ነግሬያችኋለሁ። አላስ ከዛ ውጭ የማውቀው ነገር የለም። እሺ ይሄ ልጅ ማን ነው? ይቅርታ ይሄኛው ማንነቱ እኮ አልታወቀም። መንገዱም እያወቀው አይደለም። የት ነው ያለቀሰችበት? የት ነው የጮኸችበት? ይላል። ለምን በቪዲዮ አትወጣም? ወንድ በትልቁ አድርጊው። ቆይ እስቲ አሁን ይሄ ሰውዬ እኔ ራሴ ነኝ ቁጭ ያልኩት እኔ ነኝ። አንተ ነህ? አዎ በቪዲዮ ወጣ እና መሳሰል ትንሽ ራቅ አድርጊው። ለምን በቪዲዮ ቁጭ ያልኩት እኔ። ስለዚህ አንተ ከሆንክ ቪዲዮ መክፈት ከዚህ ላይ ታይታል። ምን አስፈራ? መክፈት አልችልም። የላኩልህ ነው ወንድም፣ ተረጋጋ። ይኸውም የላኩልህ አይደል? የመጣልህ የለም? ተጫነው። አይዞህ ይሄ ተጫንኩ። አልከፈተልህም? ምን ከፍቷልሽ? መታሃል አሁን? አልታየም። ቆይ በለው፣ ሴቭ በለው፣ ንካውና ሴቭ በለው። ቀዩ አንተ ታይ ተጫናት። ሴፍ አልኩ።
ፎቶ ደርሶኛል። የሚገርመው ኤግዛክትሊ እህቴ ናት ለማለት አንሰህ ነው። ሲጀመር ወንድነት ስለሌለህ ነው እንጂ አይዞህ ወንድነት ስለሌለህ ነው። እንትን ልበልልሽ ወንድሜ በቪዲዮ ስለገባ እናመሰግናለን። ቆይ ተረጋጋ ወንድሜ። እውነቱን ከቪዲዮ አውጣኝ በቃ ወንድሜ። እናመሰግናለን። እሺ በጣም ነው የምናመሰግነው። ተጠይቀህ ለሰጠው ምላሽ እናመሰግናለን። ምናልባት ሌላ ጥያቄ ከተፈለገ ስልኳ ማን ጋር ነበር ወንድሜ? ስልኳ ማን ጋር ነበር? ያኒ ስልክ እዛ እንትና ነገስ ጋር ነገስ የእሷ ወኪል ያኛ ወኪል ማለት ነው። ነገስ የጌትነት ወኪል ያለው ማለት ነው። ያኛ ወኪል ያልከው ማለት ነገስ ወንድሜ። አዎ ሶስት አብረው ነው የመጡት። አዎ እኮ ስልኳ ያለው ከሱ ጋር ነው አይደል? አዎ ሌላም ሳይወጣ ጠይቁት። ልጁ ጥሩ ልጅ ነው በነገራችን ላይ በቪዲዮ ወጥቶ እየመለሰ ነው የሚያውቀው። እሺ ስልኩ አሁን ይሰራል? እርግጠኛ ነህ ስልኩ ከሷ ጋር ለመሆኑ? ስልኩ እሱ ጋር ነው፣ ነገስ ጋር ነው። ፓስፖርቷም ስልኩ። ነገስ የት ነው ያለው ወንድሜ? ኢትዮጵያ ነው። ቆይ እንዴት ታዲያ ሀና ስልክ ሊጠራ ቻለ? ምን አውቃለሁ እንግዲህ እሱን እናንተ ስልኩ ዝግ ሆኖ ነው እንጂ እሱንም እንጠራዋለን። ምንም ይቀር የለም። ታላችሁ እያንዳንዳችሁ ተጠያቂ መሆን ካለባችሁ ትጠይቃላችሁ። ግን አሁን እኔ ማለት በቃ ይህንን ጥያቄ አትጠይቂ ያላችሁ የህሊና ጉዳይ ነው አላችሁ እናንተ። ግን ይቺ ልጅ ከነሱ ተነጥላ ሂዳ ጩሃ ታዝላ መታ ፊቷ እንደዛ ሁኖ ስታለቅስ ወንድ ልጅ አንድ አይደሉም 4፣ 5፣ 6 ናቸው አብረው እስከሚጓዟት ድረስ ምን ሆነሽ ነው ሀኒ ከፍቶሽ ነው ወይ ምን ሆነሽ ነው ብሎ እንዴት አልጠየቋትም? ቆይ እስኪ እኔ አንድ ጥያቄ ነው። ቪዲዮውን አይተኸዋል? ያኔ ተብሎ የወጣውን ቪዲዮ ያ ቦታው እውነተኛ ያ ቦታ ነው? ያ ይሁን ብዙ ተራራ አለ እኔ አላውቀውም እንጂ የለየለ ነገር የለም ያ መሆኑን። ያ ይሁን ሌላ ይሁን አላውቅም። በቪዲዮ ቢቀረጥ አላውቀውም። ብዙ ጀበል አለ። ጥሩ አይዞህ እንትን ይቅርታ፣ እኔ ደግሞ ልጠይቅህና ሀኒ እያለቀሰች ስትመጣ ለማን ነው ሄዳ ቀርባ የተናገረችው? ለአንተ ነው ወይስ ደግሞ ለገጠር ልጅ ነው የተናገረችው? ለማንም አልተናገረችም። ቀርባ ጀመር ተስፋ ስለቆረጠች እነዚህ ማን ጠይቋት? መሲ ማን ጠይቋት? ማን ጠይቋት? እየጮች ሰርተዋታል። የህሊና ጉዳይ ነው አልከኝ። ግን ማርያምን እኔ ብሄን ብቻ ልናገር ፍቀድልኝ። ህሊና ማለት እኮ ልንገርህ መወለድ ቋንቋ ነው። ጩሃለች ልጅቷ ስትመጣ ፊቷ ተንገላቷል፣ አልቅሳለች። አብረዋት ተጉዘዋል እኮ ባይጓዙ ጥሩ ነበረ። አብረዋት ሲጓዙ ምን ሆነሽ ነው ተብሎ እኮ ይጠየቃል። ምን ሆነሽ ነው? መገደሏን ሞተች ተብሎ ነው የተነገራቸው። ያንን ኢቭን እዛ ቦታ ላይ የተደረገችውን ድርጊት እንኳ ለማወቅ ምን ሆነሽ ነው ተብሎ ይጠየቃል። ያንን ሁሉ እስከሚሄዱ ድረስ ወንድ ልጆች እኮ ናቸው። አብረዋት እኮ ነው ከዛ ድረስ የመጡት። ይህ የህሊና ጉዳይ አይደለም፣ የጨካኝነት ጉዳይ ነው። ስለዚህ ያና መሞት እነሱ በህይወት እያለ ሞተሽ ብለው ለመናገር ምንም ችግር የለባቸው። ደግሞ ራሱ ራሴን መያዝ አቅቶኛል። እሺ ቆይ ልጠይቅህ፣ ይህን ጥያቄ መልስልኝ። የሀኒ ጸጉር ምን አይነት ነበር የተሰራችሁ? እስኪ ይሄንን ንገረን። በደንብ አይተሃታል? እዛ በቀደም ፌክ ቪዲዮ አምጥተው ሳትሞት ሞተች ብላ ያሳዩን ቪዲዮ እዛ ላይ የነበረው ጸጉሯ እሱ ነው? ኧረ እኔ ጠጉሯን እኔ እዛ አላየሁም። እናንተን ነበር እዛ አስቀርቶ እሷ ምን አለ ሀገር በገባች። እናንተ ለሀገር እዛ ውስጥ የነበራችሁ ወንዶች ለሀገርም ለወገንም ሸክም ናችሁ፣ አትጠቅሙ። ሲጀመር ማለት ነው ማንም አይነካትም ነበረ። የመጀመሪያ የእናንተ ሁኔታ አይተው ነው እንጂ ማንም አይነካትም ነበር። ወንድ ልጅ ሚስቴ ናት ወይ እህቴ ናት ካለ እዛ ቦታ ማንም አይነካትም። ሴት ልጅ ብሬክስ የእናንተን አቋም አይተው ነገሩ የሚጠይቁት ካላችሁ ጠይቁ። ቆይ እስኪ ቪዲዮ አንድ ነገር
ቪዲዮ ስሩ የተባላችሁት በማን ትዕዛዝ ነው ተሰብስባችሁ ቪዲዮ የሰራችሁት? ቪዲዮ የሰራ ነው እዛ እንትና አደን ስንደርስ ነው፣ ፍንዱቅ ውስጥ ነው የሰራ ነው ቪዲዮ። ማን ስሩ ብሏችሁ? የገጠር ልጅ እንስራ አላሰራም። በቃ እንዴት ሰራችሁ? እችኔ ስትሞት አላያችሁም ባይናችሁ? ይሄ ነገር ስህተት አይደለም? ታዲያ ስትሞት አይተናል ብለን ሰራን። መጀመሪያ በማታውቁ ነገር ባላያችሁን ነገር ለምን እናንተ ቪዲዮ እዛ ቀረባችሁ? እኛ እኔ ስትሞት አይቻታለሁ አላልኩም። እነሱም አላሉ። ሙታለች አሉን እኮ ነው አላችሁት? አዎ ያሉን ነው። ሙታለች አሉን ተብሎ እንዴት ቪዲዮ ይሰራል? በቃ ያሉንን አስተላለፍን። አላስ ከዛ ማን ያላችሁን? ደላላዎቹ ናቸው። ቪዲዮ ስሩ ያሏችሁ አሉ ደላላዎቹ? አላሉ። የገጠር ላይ ነው እንስራ ያላችሁ? አዎ። አይ እናንተ እንዴት እኛ እርግጠኛ አልሆንም። ሙታ ይሁን አግተዋት ይሁን ሳናውቅ እኛ እዚህ ጉዳይ አንገባም አትሉም ነበር? እኛ ይኸውልህ ቪዲዮ እንስራ አለን፣ ሰራን። ሞታለች ብለውናል አለን፣ አስተላለፍን። እንትን ይኸውላችሁ ወንድሜ አንተ ምናልባት ለቀጣይ ጥያቄ ምናልባት እንድንጠይቅ ምናምን ከተፈለገ ያው ፈቃደኛ ከሆን ቀጣይ ትቀርብልናለህ። ኦኬ። አሁን ሌሎቹ የሚጠየቁ ልጆችም ስለሚኖሩ እዚህ ላይ ከዚህ ውጭ እንትን ባትሉት የተሻለ ይመስለኛል። ለምን መሰላችሁ? ሌሎችም ልጆች ይመጣሉ፣ ይጠራሉ፣ ይጠየቃሉ አይደለ? ይህ ልጅ የሚደረገውን ነገር እንትን ቢያደርጉ እነሱም ላይመጡ ይችላሉ። ገብቶሃል አይደለ? ጥያቄ ብቻ መጠየቅ፣ ከዛኛ ነጥብ መያዝ አለቀ። መሆን ያለበት እንደዛ ነው። እሺ የገጠር ልጅ ምን ትላለህ በዚህ ዙሪያ? እሺ ወንድማችን ቪዲዮውን ብትፈልግ አጥፋው፣ ከፈለግክም ተቀመጥ። የገጠር ልጅ ላስወጣ። አሁን ልጁ የሚለውን እያንዳንዱ ሰምተኸዋል። ምን ትላለህ? እንግዲህ 6 ደላላ ነው እያለ ያለው። እንዴት ነው ነገሩ? አንተ እንስማ። ደግሞ 6 ደላላ ነው እንግዲህ በሱ። ቆይ እኔ የገጠር ልጅን እጠይቀዋለሁ። ገጠር ልጅ እኔ አሁን የምጠይቀህ ነገር መጀመሪያ 2 መሪዎች ይዘዋችሁ መጡ፣ ሽፍታዎቹ እስከመጡባችሁ ድረስ ማለት ነው። ከዛ ሌሎች እነሱ እንደተመለሱ ሌሎች መጥተው እዛ ላይ ተቀበሏቸዋል። አዎ መንገድ ላይ ምን አለ መሰለ ብሬክስ እየሰማኝ ከሆነ የአንደኛውን ልጅ አሁን ስልክ እየላኩልኝ ነው። አሁን ከእንደዚሁ አብሮ ሄደው ማለት ነው። ስልክ አሁን የጠየቁኝ ብዬ ማለት ነው እኮ። አዎ መንገድ ላይ የሚያውቀው ነው ገባ። ምክንያቱም መሪ ይረካከባሉ እየሰማኝ ከሆነ። ከዛ የሚያመጣለ ይሄኛው አምጥቶ ያስረክብና ያኛው ወደዛ ደግሞ ይመለሳል። እንደዛ ነው መንገድ ላይ የሚሰሩት። ግን እንዴት ሽፍታዎቹ ያሉበት ቦታ ላይ እንዴት ሊቀባበሉ ቻሉ? ማለት ኢማጂን ሽፍታዎቹም 2ም ሽፍታ በተመሳሳይ እናንተ የሚቀበሏችሁ ከዚህ መቀባበላችሁ አይደለም። አይ ነው እሱ ይገባኛል። ከአንዱ ደላላ ከዛ ከአንዱ መሪ ወደ ሌላ መንገድ ላይ ይቀባበሉ ይችላሉ። ግን ሽፍታዎቹ ያቆሟችሁ ቦታ ላይ እንዴት ሌሎቹ መሪዎች እዛ ቦታ ላይ መገኘት ቻሉ? እሱን ምን አውቃለሁ ታዲያኛ። አሁን መንገዱን የማውቀው ነገር የለም። የሚመራንን ሰው የተናገረው ነገር በሙሉ ልክ ነው እያልክ ነው? እሱ ያወራው ነገር በሙሉ ልክ ነው? አዎ 2ቶቹ ከዛ እነዛን 2ቱ ልጆች ያመጧቸው ሌሎች ናቸው። ገባህ አይደለ? ሌሊት ላይ እነሱን አመጣው ይደባለቋቸው እዛ ቦታ ላይ ነው ያገኘናቸው። አሁን 2ቶቹን ከዛ ነው 4 ሆነው ደግሞ ይዘውን ይሄዱት እኛን ማለት ነው። እነሱ ከመጡ በኋላ አንተ እነዚህ ንግግሮች አሁን አንተ ያልተናገርካቸው ንግግሮች አሁን ለምሳሌ ይሄ ልጅ ተናግሯልና አንተ ማስታወስ አልቻልክም ነው ያን ነገር ያልተናገርከው እኮ። ከዚህም በላይ እኮ ደግሞ የሚያስታውስ እኮ ደግሞ አሁንም ሊመጣ ይችላል። ገባህ አይደለ? ተረዳ። ይገባኛል። ስላላስታወስክ ነው ያልተናገርከው ነው እያልኩ ያለው እኮ።
ይሄንን ቦታ አሁን እዛ ሁለት ልጆች ሲመጡ ማን ይዟቸው መጣ ብለህ ብትጠይቀኝ እመልሳለሁ። ግዴታ እኮ ነው። ስላላየን እንዴት እንደዛ አድርገን ብለን እንጠይቃለን? ይሄ ስለተናገረ እና ታዲያ ከየት እንዴት ተደባለቁ ማን ይዟቸው መጣ ብትለኝ እነግርሃለሁ። ለምን አልነግርህም? ብሬክስ ደላላው ምንድን ነው ሽፍታው አንድ ነው አይደል አላላችሁም ወይ ብለህ ጠይቀው። መሳሪያ አሁን ይዞ ያገኘሁት እሱን ነው። እኛ አሁን እዛ ግን እሱ እያለ ያለው ኦኬ፣ እናንተ ያላችሁት ሀናን ይዟት ሄደ ነው ኦኬ። ከዛ ግን አንዱ ሽፍታ ደግሞ ሌሎቻችሁ እናንተን ይዞ ወደፊት ነበር። መሪ ናቸው እኛን ይዘውን የሄዱት። እነሱም እኮ ቀሩ። በኋላ መለሳለሁ ብሎ ይሄ ልጅ ደግሞ እያለ ያለው እኮ ሁለት ናቸው ሽፍቶቹ። አንዱ ሽፍታ ሀናን ይዞ ሄደ፣ አንዱ ሽፍታ ደግሞ የነገጠር ልጅን ወደፊት ደላሎቹን ማን ነው መንገድ መሪዎቹን ይዞ ወደፊት እንትን አለ እኮ ነው ያለው። ያኮ ምግብ ላይ ነው። አሁን መንገድ ላይ እንደዚህ የሚሄድ ምግብ ይዘን የሄድን ሁለት መሪ ሆነው እኛን ይዘውን ሄዱ። ከኋላ ይዘውን የመጡት ማለት ነው። ከዛ ለሌላኞቹ እዛ ሲያስረክቡን ነው ያን ሽፍታውን እንግዲህ እዛ ቦታ ላይ ያገኘ ነው። አንተ ሽፍታው አንድ ነው እያልክ ያለው መሳሪያ ያዘው ግን ጓደኞች እንዳሉ ነግሩናል። ጓደኞች አሉኝ ብሎ ማለት ነው። በአይን ያየኸው አንተ ሽፍታ አንድ ነው ወይ? አሁን ያየሁት አንድ ነው። መሳሪያ ያዘው እሱ ብቻ ነው። ሲፈትሸን ምንም ሲል የነበረው እሱ ነው። እሺ ያኛው ግን ያለው ሁለት ሽፍታ ነው ያለው። ያኛው ያለው አንደኛው እኛ ጋር ቆየ ይዞን፣ ያ ደግሞ እዛ ሀና ጋር ቆመ። ሁለት ናቸው ነው መሳሪያ የያዙት። አንተ አላስታወስክምና ሊሆን ይችላል ሳታስታውስ ቀርተህ ደግሞ አሁንም እኮ እንደዚህ እያስገባችሁ ሁሉንም ብትጠይቁ ደስ ነው የሚለኝ እኔ እንደራሴ ገባችሁ። እናንተም ለማወቅ ደግሞ እንደዚሁ መጠየቅ ያስፈልጋችኋል። እሱማ ያው አሁን እነመሲም አስገብተን ጠየቅን፣ ይሄም መጥቶ ተጠየቀ። ይኸው እኛ እንጠይቃለን። ገብቶሃል አይደል? ቅድም ተረጋጋ ስልህ የነበረው ለዚህ ነው። እያንዳንዱ መጥቶ ይጠየቃል። አንተ ስትጠየቅ መልስ ብቻ ነው መመለስ ያለብህ እንጂ መበሳጨት የለብህም። ኮሜንት ላይ የሚጻፍ ምናምን ነገር ተው። ምንም ያው ሰው ይጽፋል እና አንተ በተረጋጋ